ሄይ ሰላም የዩቲዩብ ተመልካቾቻችን፣ ዛሬ ይሄ ቪዲዮ ደግሞ ስለ ሶማሌ በዓል ነው የሚናገረው ማለት ነው። ስለ ሶማሌ በዓልና ምግብ አሰራራቸውን ዛሬ እናያለን ማለት ነው። እየበላ ነው። ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቷን አዲስ ቪዲዮ ስንለቅ እንዲደርሳችሁ ማድረጉን እንዳረሱ። ሌትስ ጎ ወደ ቪዲዮ። እዚህ ቤት ዛሬ ጎረቤታችን የሰውየው ማለት ነው ሶማሌ ነው ጠራን። ቤቱን ጨርሶ የቤቱ ድግስ ነበር። ከዛ ምን አለኝ፣ ይሄ አብረን እንሄደው ሶማሌው ይሄ አሁን ከጨረሰ በኋላ ቤቱ ማለት ነው ጨርሷል። ባይዘው ከጨረሰ በኋላ አዲስ አበባ ሄዶ ለሁለት ወር ለአንድ ወር ዘና ብሎ ነው የሚመለሰው አለ። እኔ በጣም ነው የገረመኝ ማለት ነው። ሀብታም ናቸው የሌለ። ይኸው ቤቱ ገብተናል። ሴት ብቻ ምናምን ነው ከደጅ ማለት ነው። ከዛ ወደ ቤቱ ጠጋ ብለን ቤት ስንገባ ወንዶቹ ለካ ቤት ውስጥ ናቸው። ይሄው ምግቡ እንደምታዩ ነው። ከዛ እንጃችንን ታጠብን እላችኋለሁ። ከዛ በቃ ምግቡ ሳይው ጅላጌ ነው ጠብጠብ ያለው እላችኋለሁ ማለት ነው። ቺፕስ አነሳን። ስቴፕ ባይ ስቴፕ አይደለም ከቺፕስ ጀመርኩላችኋለሁ። ቺፕሱን ቀመስ አደርጋለሁ። የሌለ ይጣፍጣል ማለት ነው። ከዛ በዛ ሩዙንም እላችኋለሁ ግጥም አረኩት። በቃ የሌለ ነው። ይሄው ምግቡ እንደምታዩት ማለት ነው። ማዳው ማለት ነው እንዳለ ይሄ ከሩዙ ላይ የሚደረገው እንዳለ ስጋ ነው እንጂ የሆነ ሱጎ የሚባል ነገር የለም። ስጋ ነው እንጂ ሙሉ ለሙሉ ሱጎ የሚባል ነገር የለም። እንደ ሶማሌ እንድታውቁ ስለ ሶማሌ ባህል እንፈልጋለሁ። ላይክ ሰብስክራይብ እያደረጋችሁ እያበረታታችሁኝ መሆኑን እንዳዘነጉ። በቃ አጥምቱንም ሃይ አልኩት እላችኋለሁ ማለት ነው። ያጥምቱ ደግሞ አተላልቁ ይገርማል ማለት ነው። እዛ ፍየልና ከፍት ብዙ አይጠቀሙም። የሚጠቀሙት ምንድነው? ግመል። ስለዚህ ነው መሰለኝ አጥምቱ ተለቅ ያለው። በቃ አጥምቱን ነፋው እላችኋለሁ። ይሄን ጁስ ሰጡኝ። የሙዝ ጁስ ነው። እሱን ግጥም ሳረገው ከልቤ ላይ ጠረግን ያረጋልኝ እላችኋለሁ ማለት ነው። የቀደሙ ማዳ እንደምታዩ ድምጥ ማጡን አጠፋ ነው እላችኋለሁ። በቃ እኔም ልቤን አርሼ ከጥርሴ ውስጥ ስጋ ያወጣው ትንፋሽ መለስ ሳረኩላችኋለሁ ማለት ነው። ውሃ ግጥም አረኩ። በዛ ላይ ትንሽ ደጂ ሲኑ እንዲሰራ ብዬ ማለት ነው። ከዛ በቃ ያው ምግቡን የሌለ ነው። ድምጥማጡን አጥፍተነዋል ለራሳው ማለት ነው። የበቃ ግጥም አረግ ነው ማለት ነው። ከዛ ቁጭ ብለን ትንሽ እስቲ ዘጭ ይበልበለን ትንሽ አረፍ ሪላክስ ያረገን። ከዛ እንጃችንን ታጠብ አልንላችኋለሁ ማለት ነው። በቃኝ እኔ በጣም ለበለብኩት እላችኋለሁ ማለት ነው የሌለ። ከዛ በሶፍት ለዛችን ከላችን ላይ ጠረግ እያረግን እስኪ ምንድነው ናም ብለው ወተን እንጉበኝ እንዴ ደጁ ምናምን እያልኩ ትንሽ ያስፈራል። ብዙ አማርኛ አይችሉም። አንዳንዶቹ ይችላሉ፣ የማይችሉም አማርኛ አሉ ማለት ነው። ለዛ ዝም ብዬ ችግር የለውም ብዬ እወጣለሁ ብዬ ወስኜ። ከዛ በቃ ሰብስክራይብ እያረጋችሁ ባይዘው ይሄን ዩቲዩብ ቻናል በዚህ በ3 ወር ውስጥ 10,000 ሰብስክራይብ ለማስገባት ቻሌንጅ ላይ ነን ማለት ነው። በየሳምንቱ ሁለት ቪዲዮ እንለቃለን። ስለ ትራቭል ብሎግ ነው የምንሰራው። በየቦታው እየሄድን አዳማ ውስጥ ነው የፈለጋችሁን ቦታ ኮሜንት ላይ ጻፉልን እንሰራላችኋለን። ባይዘው ባለቤቱ ይሄ ነው ማለት ነው። ይሄ በሶፍት እየተራረገ ያለው ነው ባለዚህ ቤት ማለት ነው። ከዛ ወጣ ልሆላችኋለሁ። ንፋስ ልውሰድ ብዬ ስወጣ የሆነ ሰው እየመጣና ውሃ ቀበለኛለ። እየተጣጠቡበት ነው ምናምን እለዋለሁ። ምን እየሰራ ነው ሲለኝ ቪዲዮ እየቀረስኩ ነው ስለው አምጣ ስልኩ ምናምን አለ። ኧረ አልሰማም አልኩት። ሰውየው ዝም አለኝ እላችኋለሁ። ከዛ በቃ ግጥም አርግተው ወጣን ከቤታቸው። ስለዚህ ሙሉን ስለተከታተላችሁን እናመሰግናለን። ሰብስክራይብ